ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮ ፕላስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? እንደምን አላችሁ? የ12ኛ ክፍል ብሔራዊ ፈተና ወይም ኢንትራንስ ኤግዛም ከመቼውም ጊዜ በላይ በጣም እየቀረበ መሆኑን ሁላችንም እናውቃለን። በዚህ ሰዓት ምናልባት በጣም ብዙ እያሰባችሁ ሊሆን ይችላል፣ እየተጨነቃችሁም ሊሆን ይችላል ፈተናውን እያሰባችሁ። ነገር ግን እዚህ ጋር በጣም አንድ ነገር እንድታስተውሱ ፈልጋለሁኝ። የቀረው አጭር ጊዜ እስካሁን የለፋችሁበትን ድካም ሁሉ የምታጭዱበት፣ ያን ሁሉ ድካም ወደ ስኬት የምትቀይሩበት ወሳኝ ሰዓት ነው። አሁን ደክሞኛል፣ አሁን በቃ አክቶኛል ብሎ ማቆም ሳይሆን የቀረችውን ያችን ሰዓት በጣም ጉልበታችሁን ተጠቅማችሁ፣ በጣም ኃይላችሁን ያላችሁን ተጠቅማችሁ አጠራቅማችሁ መጨረሻው መስመር ላይ በታላቅ ድል ለመድረስ መሮጥ ነው የሚያስፈልጋችሁ። የዛሬው ድካም የነገው ትልቅ ኩራታችን ይሆናል። ዛሬ የለፋነው ነገር፣ ዛሬ በጣም በብዙ ልፋት ያለፍነው ነገር ነው ነገ የኛን ህይወት የሚወስነው፣ እኛን ዲስቲኒ ዲተርማይን የሚያደርገው። ይህን ጊዜ በደንብ ከተጠቀምንበት የዛሬው ድካም የነገው ትልቅ ኩራታችን ይሆናል። ስለዚህ ተስፋ እንዳትቆርጡ፣ እኛም ደግሞ ከጎናችሁ ነን። አሁን ከዚህ በኋላ በጣም ጥቂት ጊዜ ስለቀረ ብዙ ቪዲዮዎችንም ለመልቀቅ እንሞክራለን። ዛሬ ደግሞ ለፈተናው በጣም እጅግ ወሳኝ የሆኑትን 30 የባዮሎጂ ጥያቄዎችን አንድ በአንድ እናያለን። ዝግጁ ከሆናችሁ ወደ ቪዲዮ እናልፋለን ማለት ነው። ቪዲዮውን ከመጀመራችን በፊት አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ቪዲዮውን እንቀጥላለን ማለት ነው። መልካም ጊዜ። Okay, question 1. Which of the following statements about respiratory system is true? Option A, the primary organ is the lungs. Option B, its primary function is to transport nutrients. Option C, it regulates body temperature. Option D, it filters waste from blood. መጀመሪያ ሪስፓይራቶሪ ሲስተም ስንል ምን እያልን ነው? ሪስፓይራቶሪ ሲስተም ስንል ምን ማለታችን ነው የሚለውን we have to know ማወቅ አለብን ማለት ነው። ይህን ጥያቄ ለመመለስ የተለያዩ ሲስተሞች አሉ፣ በሰውነታችን ውስጥ የተለያዩ ሲስተሞች አሉ። ከነዛ ሲስተሞች ውስጥ ይህ ሪስፓይራቶሪ ሲስተም የሚባለው አንደኛው ነው። ይሄ ሪስፓይራቶሪ ሲስተም በዋናነት ምንድነው ስራው? It brings oxygen into our body and gets rid of carbon dioxide. ወደ ሰውነታችን ኦክሲጅን ያመጣል፣ ከዛ በኋላ ደግሞ ካርቦን ዳይኦክሳይድ ያወጣል ማለት ነው። ሰዎች ኦክሲጅን ያስፈልጋቸዋል፣ እንዴን ደግሞ ካርቦን ዳይኦክሳይድ ያወጣሉ። ይህንን ፕሮሰስ፣ ይህንን ስራን የሚሰራው ሪስፓይራቶሪ ሲስተም ነው ማለት ነው። እዚህ ጋር ግሩፕ ኦፍ ኦርጋንስ አሉት። እነዚህ ኦርጋኖች ወይ ደግሞ ቲሹዎች ራሱ ምንድነው በዋናነት ጥቅማቸው ምንድነው? that help you breathe ነው በቃ። በዋናነት ስራው ምንድነው? የአተነፋፈስ ስርዓትን በትክክለኛ መንገድ ማስኬድ ነው የሪስፓይራቶሪ ሲስተም ዋናው ስራ። ኤ ላይ the primary organ is the lungs ይላል። ይሄኛው ትክክለኛ መልስ ነው ማለት ነው። ምክንያቱም ሜን ኦርጋኖችን የሪስፓይራቶሪ ሲስተም ሜን ኦርጋኖችን ስንመለከት አንደኛው ላንግ ነው። ላንግ አንደኛውና ዋነኛው የሪስፓይራቶሪ ሲስተም ኦርጋን ነው ማለት ነው። ከዛ በኋላ ኖዝ፣ ትራኬ እና ኦልሶ ብሮንኪ ኦርጋኖች ናቸው ማለት ነው። እዚህ ጋር the primary organ is lungs የሚለው ትክክለኛ መልስ ነው ማለት ነው። ኦኬ፣ ሌሎቹ ማይሆንበትን ምክንያት ስንመለከት ደግሞ ቢ ላይ its primary function is to transport nutrients ይላል። ይሄኛው የሰርኩላቶሪ ሲስተም ፋንክሽን ነው እንጂ የሪስፓይራቶሪ ሲስተም አይደለም። ሲ ላይ ስንመለከት it regulates body temperature ይላል። ይሄ ደግሞ የስኪን ስራ ነው፣ ማለትም የኢንቴግሜንተሪ ሲስተም ነው ይህንን የሚሰራው። ይህም ትክክለኛ መልስ አይደለም። ኦፕሽን ዲ it filters waste from blood ይላል። ይሄኛው የኪድኒ ስራ ነው። በኤክስክሬቶሪ ሲስተም ኪድኒ ዋን ኦፍ the main organ ነው።
ምንድነው የሚያደርገው? ከብለድ ውስጥ የሆኑ ማቴሪያሎችን ፊልተር ነው የሚያደርገው። ሶ ይሄ የኪድኒ ስራ ነው ማለት ነው። እዚህ ጋር ደግሞ የስኪን ነው በዋናነት ይህንን ስራ የሚሰራው። ትራንስፖርት ኒውትረንስ ላይ ስንመለከት ደግሞ ሰርኩላቶሪ ሲስተም ነው ማለት ነው። ሶ የዚህ ትክክለኛ መልስ ኤ ይሆናል። Question 2. Which of the following is not a function of skeletal system? Option A, providing a support and structure. B, producing blood cells. C, facilitating movement with muscles. Option D, regulating body temperature. So እዚህ ጋር የስኬሌታል ሲስተም ፋንክሽን ስንመለከት አንደኛ ስኬሌታል ሲስተም የኛ የሰውነታችንን የሴንትራል የሆነ ፍሬምወርክ ሚይዝልን ነው በዋናነት ማለት ነው። ሶ ቦኖች አሉት consists all your bones and also connective tissues። ሜን ኦርጋኖቹ ደግሞ የዚህ የስኬሌታል ሲስተም ሜን ኦርጋኖቹ ምንድን ናቸው? አንደኛ ቦን አለ like the femur and also tibia ከዛ cartilage also one of የስኬሌታል ሲስተም ሜን ኦርጋኖች ናቸው ማለት ነው። ሶ እዚህ ጋር መልስ ሊሆን የሚችለው ኦፕሽን የትኛው ነው? ዲ ነው። ምክንያቱም ስኬሌታል ሲስተም በዋናነት ፍሬምወርክ ነው፣ የባዲስ ሴንትራል ፍሬምወርክ ነው ስንል ምን ያልን ነው? ለሰውነታችን አንደኛ ሳፖርት እንዲወል ስትራክቸር የሚሰጥ ነው ያልን ነው። ሶ ሰውነታችን ቅርጽ እንዲይዝ የራሱ የሆነ ስትራክቸር እንዲኖረው የሚያደርገው ቦን ነው። ሶ ይሄ ደግሞ ዋን ኦፍ ዘ ፓርትስ ኦፍ ስኬሌታል ሲስተም ነው። ሌላኛው ፕሮዲሲንግ ብለድ ሴልስ ነው። ይህም ደግሞ ትክክለኛ መልስ ነው። ምክንያቱም ብለድ ሴሎች በቢግ ቦንስ ውስጥ ይመረታሉ ማለት ነው። እነዚህ ማሮ የሚባሉት ማር ውስጥ እነዚህ ብለድ ሴሎች ፕሮዲስ ይደረጋሉ። ሲ ላይ ፋሲሊቴቲንግ ሙቭመንት ዊዝ መስልስ፣ ይሄኛውም ትክክለኛ መልስ ነው። ቢካዝ ኢት ወርክስ ዊዝ መስልስ ቱ ሄልፕ ዩ ሙቭ። ዲ ላይ ሬጉሌቲንግ ባዲ ቴምፕሬቸር፣ ይህ ስቲል ደግሞ ቀደም እንዳልነው የስኪን ስራ ነው ወይ ደግሞ የኢንቴግሜንትሪ ሲስተም ነው። ኢንቴግሜንትሪ ሲስተም ሞር ከስኪን ጋር ነው የሚያያዘው። ባዲ ቴምፕሬቸር ሬጉሌት ነው የሚያደርገው። ሶ ከስኬሌታል ሲስተም ጋር ይሄኛው ምንም አይነት ግንኙነት የለውም ማለት ነው። ሶ ትክክለኛ መልስ ዲ ነው። ኦኬ question 3. How does the circulatory system transport oxygen throughout the body? Okay. Throughout the body እንዴት ነው ትራንስፖርት የሚያደርገው circulatory system? So A ላይ by carrying oxygen in red blood cells. B, by absorbing oxygen directly from air. C, through the nervous system. D, through the digestive system. ሶ circulatory system ስንል ወይንም ደግሞ cardiovascular system ስንል ምን እያልን ነው? በሰውነታችን ውስጥ ኦክሲጅንን ዴሊቨር የሚያደርግ ነው። and also ዌስት የሆኑ ማቴሪያሎችን ፒክአፕ አድርጎ ወደ ሌላ ቦታ የሚወስድ ነው circulatory system ስንል። ሶ እዚህ ጋር ሜን ኦርጋኖቹ ምንድን ናቸው? አንደኛ ሄርት አለ፣ ፓምፕ ያደርጋል፣ ደም ፓምፕ ያደርጋል። ብላድ ቬዝሎች አሉ ደግሞ አስ ኤሮድ ማየት ትችላላችሁ። ይህንን ቬዝሎቹ ደም በዛ ቲዩብ ውስጥ የሚተላለፉባቸው ቲዩቦች አሉ። መጨረሻ ላይ ደግሞ ኢትሰልፍ ደ ብላድ አለ ማለት ነው። ሶ እንዴት ነው አሁን ይህ ሰርኩላቶሪ ሲስተም ኦክሲጅንን ትሩአውት አወር ቦዲ ትራንስፖርት የሚያደርገው የሚለውን ስንመለከት ኤ ላይ by carrying oxygen in red blood cells፣ ይሄኛው ትክክለኛ መልስ ነው። ሶ እሱ ይቆይና ቢ ላይ ስንመለከት by absorbing oxygen directly from air ይላል። ይሄ በፍጹም ሊሆን ማይችል ነገር ነው። ሶ you don't absorb oxygen through your skin፣ በፍጹም ይህንን ሰውነታችን አያደርገውም። ኦክሲጅን ቀጥታ በስኪናችን አልፎ ወይ ደግሞ ቀጥታ ያንን ከውጭ አብዞርብ አድርገን አንጠቀሙም ኦክሲጅንን ማለት ነው። ሶ ይሄኛው ትክክለኛ መልስ አይደለም። ሲ ላይ through the nervous system ይላል። ስቲል ይሄኛውም ትክክለኛ መልስ አይደለም። you don't absorb oxygen through your nerves። ኦፕሽን ዲ ላይ ደግሞ through the digestive system ይላል። ስቲል ይሄኛውም ትክክለኛ መልስ አይደለም ማለት ነው። ሶ ኢ ላይ ስንመለከት
ኤ ላይ ስንመለከት by carrying oxygen in red blood cells ሶ ይሄኛው ትክክለኛ መልስ ነው። ምክንያቱም ሬድ ብለድ ሴሎች ሄሞግሎቢን ኮንቴይን ያደርጋሉ። ይሄ ደግሞ ሄሞግሎቢን ስፔሲፊካሊ ባይንድስ ቱ ኦክሲጅን ቱ ካሪ ኢት ቱ ዩር ቲሹስ ሶ በዛ አማካኝነት ወደ ተለያዩ የሰውነታችን ክፍሎች ይሰራጫሉ ማለት ነው። ሶ ሲሰራጩ ምን ይዘው ነው የሚሰራጩት ማለት ምን ይዘው ነው የሚሄዱት? ሰልፍ ኦክሲጅን በሄሞግሎቢን አማካኝነት ይዘው ነው የሚሄዱት ማለት ነው። ሶ ሰርኩላቶሪ ሲስተም በዚህ አማካኝነት ነው በደም አማካኝነት ነው ማለት ነው ኦክሲጅንን ወደ ሰውነታችን የሚያሰራጨው። ኦኬ question 5 which of the following organs is part of the urinary system? Option A stomach, B liver, C spleen, D kidneys. Okay so የዩሪነሪ ሲስተም ፓርት የሆነ ኦርጋን የትኛው ነው የሚለው ጥያቄው። ሶ ስታማክ ስንመለከት ይሄ አይደለም። ሶ ዩሪነሪ ሲስተም ስንል ምን ያልን ነው? is one part of excretory system ጥቅሙ ምንድን ነው? ፊልተር ያደርጋል፣ ደም ፊልተር ያደርጋል then creates urine as way to remove liquid waste so ይህንን ኤክስክሬቶሪ ሲስተም በዋናነት ደግሞ የሚሰራው ኪድኒ ያለ ዜን ዩሬትረስ ብላደር ኤንድ ዩሬትራ ሶ እነዚህ አራቱ ሜን ኦርጋኖች ናቸው ማለት ነው። ኪድኒ ያለ ይሄ ራሱ ኪድኒ ያለ ዜን ዩሬትረስ ብላደር ዜን ዩሬትራ ያለ ማለት ነው። ሶ እነዚህ አራቱ ሜን ኦርጋኖች ናቸው የዩሪነሪ ሲስተም ወይንም ደግሞ የኤክስክሬቶሪ ሲስተም ሜን ኦርጋኖች ናቸው። ሶ ስቶመክ ዳይጀስቲቭ ነው and also liver የዳይጀስቲቭ ሲስተም ኦርጋኖች ናቸው። ስፕሊን ደግሞ ስንመለከት ስፕሊን የሊምፋቲክ ሲስተም ነው ወይ የኢሚዩን ሲስተም አካል ነው ማለት ነው። Okay, question 7 the endocrine system is responsible for A. Producing hormones that regulate body functions. B. Breaking down food and absorb nutrients. Option C. Regulating body temperature. Option D. Transmitting nerve signals. So, the endocrine system more responsible የሚሆነው ለምንድን ነው? So, ዋና ፋንክሽኑ ምንድን ነው? የኢንዶክሪን ሲስተም ዋና ፋንክሽኑ ምንድን ነው? So, endocrine system network of glands ነው። ምንድነው የሚጠቀመው? ኬሚካል ሜሴንጀሮችን ነው የሚጠቀመው። ኬሚካል ሜሴንጀርስ ማለት ኬሚካል ሜሴንጀርስ ወይም ደግሞ ሆርሞንስ ይጠቀማል ማለት ነው። to tell your cells what to do so ይህንን ሲጠቀም ነው እንግዲህ ቦዲያችን ፋንክሽን የሚያደርገው በኢንዶክሪን ሲስተም አማካኝነት ማለት ነው። ሶ ሜን ኦርጋኖቹን ስንመለከት እዚህ ጋር የኢንዶክሪን ሲስተም ላይ ሜን ኦርጋኖቹ ግላንድ አለ ላይክ ፒቱተሪ ግላንድ አለ፣ ታይሮይድ አለ፣ አድሬናል አለ፣ ፓንክሬስ አለ። ሶ እነዚህ ኦርጋኖች ዋና ጥቅማቸው ምንድን ነው? ኬሚካል ሜሴንጀር ሆርሞን ይጠቀማሉ። ከዛ በኋላ ሰውነታችን ላይ ምን ሴሎች ማድረግ እንዳለባቸው መልእክት ያስተላልፋሉ ማለት ነው። ሶ ኦፕሽን ኤ ላይ ፕሮዲውሲንግ ሆርሞንስ ዳት ሬጉሌት ቦዲ ፋንክሽንስ ይሄኛው ትክክለኛ መልስ ይሆናል ማለት ነው። ይሄኛው ትክክለኛ የኢንዶክሪን ሲስተም ፋንክሽን ነው። ቢ ላይ ብሬኪንግ ዳውን ፉድ ኤንድ አብዞርቢንግ ኒውትሪየንትስ ይሄኛው ስቲል ዳይጀሽን ነው። ሬጉሌቲንግ ባዲ ቴምፕሬቸር ይሄኛው ባዲ ቴምፕሬቸር ሬጉሌት ማድረግ የስኪን ስራ ነው፣ ወይ ደግሞ የባዲ የቴምፕሬቸር ኮንትሮል የማድረግ ስራ የኢንቲግሜንትሪ ስራ ነው። ትራንስሚቲንግ ነርቭ ሲግናልስ የነርቭ ሲግናሎች ናቸው ሪስፖንሲብል የሚሆኑት። ሶ ትክክለኛ መልስ ይሄ ይሆናል ማለት ነው። Question 9 which statement about the lymphatic system is true? Option A it filters waste products from the blood. Option B it produces hormones. Option C its primary organ is the bladder. Option D it removes excess fluid and waste from tissues. So lymphatic system ስንል አንደኛ ምን ማለታችን ነው? ሊምፋቲክ ሲስተም ስንል ምን ማለታችን ነው?
ሊምፋቲክ ሲስተም ስንል ከምን ጋር አያይዛችሁ መያዝ አለባችሁ? አንደኛ ላይክ there is a big city ወይም ቢዚ የሆነ ሲቲ አለ ብላችሁ አስቡ። ይሄ ሲቲ ሃይዌይ አለው፣ ሮዶች አሉት፣ መንገድ አለ። በዚህ መንገድ ላይ ደግሞ በየመንገዱ ምን ይጣላል? ቆሻሻ ይጣላል። ትራሾች አሉ የሚጣሉ ማለት ነው። ሶ እንደዛው ሁሉ ዲን አፍተር እነዚያን ትራሾችን ደግሞ የትራሽ ትራኮች አሉ። ትራኮቹ ደግሞ የሚጣሉ ቆሻሻዎችን በየመንገዱ የተጣሉ ቆሻሻዎችን እያነሱ እነዚህ ትራኮች ደግሞ ወደ አንድ ትልቅ የሳኒቴሽን ቦታ ይወስዱታል ማለት ነው። ወይ ጋርቤጁ ኮሌክት ወደሚደረግበት ቦታ ይወስዱታል ማለት ነው። ሊምፋቲክ ሲስተም ስንልም እንደዚሁ ነው መያዝ ያለባችሁ ማለት ነው። በሰውነታችን ውስጥ ሃይዌይ ወይ መንገዶች አሉ፣ ሮድስ አሉ። እነዚህ ምንድናቸው? ደም የሚዘዋውርባቸው ቬዝሎች አሉ ማለት ነው። በዚህ ሮድ ውስጥ የተለያዩ እንግዲህ የሚወጡ ትራሾች አሉ ብላችሁ መውሰድ ትችላላችሁ ማለት ነው። የተለያዩ ዌስቶች ይወጣሉ፣ ኤክሰስ የሆነ ፍሉይድ ይወጣል፣ እንዲሁም ደግሞ አንወንትድ የሆኑ ሰብስታንስ ይወጣሉ። እነዚያን የወጡ ሰብስታንሶችን ሊምፍ ፍሉይድ የሚባል አለ። ሊምፍ ፍሉይድ ኢትስ ላይክ ጋርቤጅ ትራክ ነው። ቅድም እንዳልኳችሁ የጋርቤጅ ትራክ ወይ ትራሽ ትራኩ በየመንገዱ የተጣሉ ቆሻሻዎችን እንደሚያነሳ ይሄኛው ሊምፍ ፍሉይድ ምንድነው የሚያደርገው? ስሩ ዩር ቦዲ አሁን እነዚህን ዌስት የሆኑ ማቴሪያሎችን፣ ኤክሰስ የሆኑ ፍሉይዶችን እንዲሁም ደግሞ አንወንትድ የሆኑ ሰብስታንሶችን ፒክአፕ ያደርጋል ማለት ነው። ከዛ በኋላ ኮሌክት ወደሚደረግበት ቦታ ይወስዳል። ሊምፍ ቬዝሎች እነዚህ ዲስ አር ደ ስትሬት ኤንድ አሌስ ዌር ደ ጋርቤጅ ትራክስ ትራቭል። ሊምፍ ኖድስ የሚባሉት ደግሞ ምንድን ናቸው? ዲስ አር ደ ዌስት ትሪትመንት ሴንተርስ። ቅድም ምንድን ያልኳችሁ ኮሌክት ይደረግና እነዚህ ኮሌክት የተደረጉ ትራሾች፣ ጋርቤጆች ምንድን ነው የሚሆኑት? ሪሳይክል እንደሚሆኑት በሊምፍ ኖድስ አማካኝነት እነዚህ ዌስት የሆኑ ማቴሪያሎች ሪሳይክል ይደረጋሉ ማለት ነው። በሰውነታችን አባውት ወደ 800 የሚጠጉ ኖዶች አሉ። they filter the fluid to catch bacteria and also virus before the fluid is returned to your body or to your blood. እነዚህን ሪተርን ደግሞ ያደርጋሉ ማለት ነው። ሪሳይክል ካደረጉ በኋላ ከጸዳ በኋላ ፊልተር ከተደረገ በኋላ ወደ ብላዳችን ሪተርን ይደረጋሉ ማለት ነው። ኦፕሽኖችን ስንመለከት ኢት ፊልተርስ ዌስት ፕሮዳክትስ ፍሮም ደ ብላድ ይላል። ይሄኛው ትክክለኛ መልስ አይደለም። ምክንያቱም ቅድም ብያችሁ ነበር ኪድኒ ዋናው ስራ ብለድን ምንድነው የሚያደርገው? ፊልተር ያደርጋል። ዌስት ፕሮዳክቶቹ ከዛ በዩሪን በሽንት አማካኝነት ይወጣል ማለት ነው። ቢ ላይ ኢት ፕሮዲውስስ ሆርሞንስ ይላል። ይሄኛው ደግሞ ቅድም እንዳየነው ሆርሞኖች በግላንድ አማካኝነት የሚፈጠሩት እንጂ ሊምፋቲክ ሲስተም ለዚህ ፎር ፕሮዲውሲንግ ሆርሞንስ ሪስፖንሲብል አይደለም። ሲ ላይ ኢትስ ፕራይመሪ ኦርጋን ኢዝ ደ ብላደር። ይሄኛው ትክክለኛ መልስ አይደለም። ብላደር ዋን ኦፍ ሜን ኦርጋንስ ኦፍ ኤክስክሬቶሪ ሲስተም ነው። ብላደር የሊምፋቲክ ሲስተም ዋና ኦርጋን አይደለም። ዲ ላይ ኢት ሪሙቭስ ኤክሰስ ፍሉይድ ኤንድ ዌስት ፍሮም ቲሹስ። ይሄኛው ትክክለኛ መልስ ነው። ቅድም ምንድን ያልኳችሁ በደማችን ውስጥ ኤክሰስ የሆነ ፍሉይድ ሚኖር ከሆነ እንዲሁም ደግሞ ዌስት የሆኑ ነገሮች የሚኖሩ ከሆነ ኤንድ አንዋንትድ የሆኑ ሰብስታንሶችን ፒክ አፕ አድርጎ ሪሳይክል አድርጎ አጽድቶ ፊልተር አድርጎ ይመልሳል ነው። ኤክሰስ የሆነ ፍሉይድ ሪሙቭ ያደርጋል። ኦብቪየስሊ ሪሙቭ ያደርጋል። እንዲሁም ደግሞ ፍሮም ቲሹ። ይሄኛው ዋና የሊምፋቲክ ሲስተም ስራ ነው። Question 10. The integumentary system is responsible for A. Regulating body temperature, B. Protecting internal organs from injury, option C. Absorbing nutrients from food, and
ዲ ሬጉሌቲንግ ብለድ ሹገር ሌቨልስ። ሶ ኢንተግሜንተሪ ሲስተም ስንል ምን ማለት ነው? ስኪን በዋናነት የሚሰራው ስራ ነው ማለት ነው። ኢዝ ዋን ኦፍ ደ ሜን ኦርጋንስ ነው። ሶ ሌሎችም አሉ እዚህ ጋር ኔል ኤንድ ኦልሶ ሄር ኦርጋንስ ኦፍ ኢንተግሜንተሪ ሲስተም። ሶ ሜንሊ ይሄ ኢንተግሜንተሪ ሲስተም ሪስፖንስብል የሚሆነው ሜንሊ ፋንክሽን የሚያደርገው ምን ላይ ነው ነው? ሶ ኤ ሬጉሌቲንግ ቦዲ ቴምፕሬቸር፣ ይሄኛው በዋናነት የኢንተግሜንተሪ ሲስተም ስራ ነው። ቢ ላይ ፕሮቴክቲንግ ኢንተርናል ኦርጋንስ ፍሮም ኢንጁሪ፣ ይሄኛው ትክክለኛ መልስ አይደለም። ልክ ነው። ይሄ ኢንተግሜንተሪ ሲስተም ላይክ ስኪን እንዳልነው ስኪን ደግሞ ፕሮቴክት ያደርጋል፣ ኦርጋናችንን ፕሮቴክት ያደርጋል። ነገር ግን ሜንሊ የኢንተርናል ኦርጋኖችን ፕሮቴክት የሚያደርገው ሃንድል የሚያደርገው ስኬሌታል ሲስተም ይህንን ሃንድል ያደርጋል ማለት ነው። ሶ በዋናነት ስኪን ኦር ኢንተግሜንተሪ ሲስተም የኢንተርናል ኦርጋኖችን ፕሮቴክት አያደርግም። ከዛ ይልቅ ስኬሌታል ሲስተም ነው ይህንን ስራ ወይ ኢንተርናል ኦርጋኖችን ፕሮቴክት የማድረግ ስራን የሚሰራው ማለት ነው። ሶ በዚህ ኬዝ ነው እንጂ አሁን የላይኛውን አካላችንን ኤክስተርናል ኦርጋን ቢሆን ኖሮ ትክክለኛ መልስ ይሆን ነበር። ኦፕሽን ሲ አብዞርቢንግ ኒውትሪየንትስ ፍሮም ፉድ። ይህ ስቲል ደግሞ ሊሆን ማይችል ነገር ነው። ሶ አብዞርቢንግ ኒውትሪየንትስ ፍሮም ፉድ ይሄ ትክክለኛ መልስ አይደለም። ኢንተግሜንተሪ ሲስተም ላይ ኒውትሪየንቶችን አብዞርብ አያደርጉም። ጀስት ስኪን፣ ኔል እና ሄርን እዚህ ጋር መውሰድ ትችላላችሁ ማለት ነው። እነዚህ ሶስቱ እንግዲህ በዳይጀሽን እና በተለያዩ ሲስተሞች አይሳተፉም። their only and their main function is regulating body temperature. ኦፕሽን ዲ regulating blood sugar level ይሄኛውም ትክክለኛ መልስ አይደለም። 13 which statement about the cardiovascular system is true? A. Its primary function is to facilitate movement. B. It regulates body temperature. C. The heart is the primary organ. D. It breaks down food and absorbs nutrients. So, የካርዲዮቫስኩላር ሲስተም ስራው ምንድነው ወይ ዋናው ፋንክሽን የሚያደርገው ምንድነው? እንግዲህ ቅድም እንዳልኳችሁ ካርዲዮቫስኩላር ሲስተም ስንል ምን እያልን ነው? ሰርኩላቶሪ ሲስተም እያልን ነው። ሶ ሜን ኦርጋኖቹ ደግሞ ቅድም እንዳልኳችሁ ሄርት አለ፣ ዴን አርተሪስ፣ ቬንስ ኤንድ ኦልሶ ካፒላሪስ። እነዚህ ሜን የሆኑ የካርዲዮቫስኩላር ሲስተም ወይም ደግሞ የሰርኩላቶሪ ሲስተም ኦርጋኖች ናቸው። ሶ ኤ ላይ ስንመለከት ኢትስ ፕራይመሪ ፋንክሽን ኢዝ ቱ ፋሲሊቴት ሙቭመንት ይላል። ሶ ካርዲዮቫስኩላር ሲስተም በዋናነት ስራው ይሄ አይደለም። ይሄ ፋሲሊቴት ሙቭመንት የማድረግ ስራ የስኬሌተን ሲስተም ስራ ነው። በቦኖች አማካኝነት በመስልስ አማካኝነት የሚሰራ ስራ ነው። ቢ ላይ ኢትስ ሬጉሌትስ ባዲ ቴምፕሬቸር፣ ይህ ስቲል ደግሞ የኢንተግሜንተሪ ስራ ነው ኦር ኢንተግሜንተሪ ሲስተም ስራ ነው። ሲ ላይ the heart is its primary organ ይላል። ይሄኛው ትክክለኛ መልስ ነው። ካርዲዮ ሲባል ሄርት ራሱ ሊመጣላችሁ ይገባል ማለት ነው። ሶ ካርዲዮቫስኩላር ወይንም ሰርኩላቶሪ ሲስተም ላይ heart the primary and the main organ ነው። the main organ ነው። ዲ ላይ it breaks down food and absorb nutrients ስቲል ይሄኛው ደግሞ ትክክለኛ መልስ አይደለም። ይሄ የዳይጀሽን ስራ ነው። ሶ ኢ ላይ ያለው የሙቭመንት ነው። ሙቭመንት ደግሞ ከምን ጋር አያይዘን ያየ ነው? ከመስልስ ከቦንስ ጋር አያይዘን ነው ያየ ነው ማለት ነው። it regulates body temperature የሚለውን ደግሞ የኢንተግሜንተሪ ስራ ነው ብለናል። ሶ ዲ ላይ as I told you digestion ነው። heart ደግሞ primary organ of cardiovascular system ስለሆነ ሲ ትክክለኛ መልስ ይሆናል። Question number 14. How does the immune system protect the body from pathogens? A. By producing red blood cells. B. By filtering waste products. B. By filtering waste products. C. By recognizing and attacking foreign substances. D. By regulating blood sugar levels. So, ላይ ስንመለከት by producing red blood cells ይላል።
ሬድ ብለድ ሴልስ ፕሮዲስ በማድረግ አይደለም። በዋናነት ኢሚዩን ሲስተም ሜን ኦርጋኖቹ ምንድናቸው? ዋይት ብለድ ሴል ነው እንጂ ሬድ ብለድ ሴል አይደለም። ሶ ከዛ ቀጥሎ ቦን ማሮ ኤንድ ኦልሶ ደ ስፕሊን ኦርጋንስ ኦፍ ኢሚዩን ሲስተም ናቸው ማለት ነው። ሶ ባይ ፊልተሪንግ ዌስት ፕሮዳክትስ ይላል። ይሄኛውም ትክክለኛ መልስ አይደለም። ፊልተር የሚያደርገው ቅድም ላይ ነው ኪድኒ ነው ፊልተር የሚያደርገው ዌስት ፕሮዳክቶችን ፊልተር የሚያደርገው ኪድኒ ነው። ከዛም ሲያልፍ ሊምፋቲክ ሲስተም ነው ማለት ነው። ሶ ሲ ላይ ባይ ሪኮግናይዚንግ ኤንድ አታኪንግ ፎሬን ሰብስታንስ ይሄኛው ትክክለኛ መልስ ነው። ሶ ፎሬን ሰብስታንሶችን ኢንቬድ ለማድረግ ነው የሚመጡት ላይክ ባክቴሪያ ኤንድ ኦልሶ ቫይረስስ። ሶ እነዚያን ምንድነው የሚያደርገው? ሪኮግናይዝ ያደርጋል፣ ሌን ደግሞ አታክ ያደርጋቸዋል ማለት ነው። ሶ በዚህ አማካኝነት ፕሮቴክት ያደርጋል ሰውነታችንን። ዲ ባይ ሬጉሌቲንግ ብለድ ሹገር ሌቭል ይላል። ይሄኛው ትክክለኛ መልስ አይደለም። ሶ ሬድ ብለድ ሴል አንደኛ ኦክሲጅን ነው ኬር የሚያደርገው እንጂ ጀርሞችን ላይክ ባክቴሪያ ኤንድ ቫይረስ ፋይት አያደርግም። ፊልተሪንግ ዌስት ኢዝ ፎር ኪድኒ ነው ኪድኒ ነው። እንደ ሹገር ሬጉሌሽን ኢዝ ፎር ፓንክሪያስ ነው። ሶ ትክክለኛ መልስ ሲ ነው። ኦኬ question number 15 which of the following is not a major organ of the endocrine system? Pituitary gland, B thyroid gland, C liver, D adrenal gland. ሶ ከዚህ ውስጥ ሜጀር የሆኑ ግላንዶች የትኞቹ ናቸው ሚለውን ማየት ነው ማለት ነው። በቀላሉ የሚያስፈልገን የኢንዶክሪን ሲስተም ሜጀር የሆኑ ግላንዶች የትኞቹ ናቸው? አንደኛ ፒቱይተሪ ግላንድ ልክ ነው። ታይሮይድ ግላንድ ልክ ነው። አድሬናል ግላንድ ኦልሶ ልክ ነው ማለት ነው። ሶ ፒቱይተሪ ግላንድ፣ ታይሮይድ ኤንድ ኦልሶ አድሬናል ግላንድ አር ክላሲክ ኢንዶክራይን ግላንድስ ናቸው። ቫይታል የሆኑ ሆርሞኖችን ፕሮዲስ የሚያደርጉ ማለት ነው። ነገር ግን ሊቨር ስንመለከት ሊቨር ፕራይመሪ የዳይጀስቲቭ ኦርጋን ነው። ኒውትሪንቶችን ቶክሲኖችን ፕሮሰስ የሚያደርግ ነው እንጂ ሜጀር የሆነ ግላንድ አይደለም የኢንዶክሪን ሲስተም ማለት ነው። ሶ ሊቨር ትክክለኛ መልስ ነው። ግን እነዚህ ሶስቱም የኢንዶክሪን ሲስተም ኦርጋኖች ናቸው ማለት ነው። 11ኛ ጥያቄ The integumentary system is made up of A. brain and spinal cord, B. skin, hair and nails, C. lungs and airways, D. kidneys and bladder. So ቅድም እንዳልኳችሁ ኢንቴግሜንተሪ ሲስተም በዋናነት ስኪን፣ ሄር ኤንድ ኔል ያካትታል ማለት ነው። this form the outer protective layer of the body ሶስቱም ማለት ነው። ሶ ሌሎቹ ግን ብሬን እና ስፒናል ኮርድ ይሄኛው የነርቭ ሲስተም ነው። ሲ ላይ ስንመለከት ደግሞ ላንግ እና ኤርዌይስ ስንመለከት ቅድም ላይ ነው የሪስፓይሬቶሪ ሲስተም አካላት ናቸው፣ ኦርጋኖች ናቸው። ኪድኒ እና ብላደር ደግሞ ሁለቱም የዩሪነሪ ሲስተም ኦርጋንስ ናቸው ማለት ነው። ነገር ግን የኢንቴጉሜንተሪ ሲስተም ስንል ስኪን፣ ሄር እና ኔል ነው በዋናነት የሚጠቀሱት። ሶ ትክክለኛ መልስ ቢ ነው። 12ኛ ጥያቄ the central nervous system is consists of A. brain and spinal cord, B. heart and blood vessels, C. lungs and airways, D. stomach and intestines. So the central nervous system በዋናነት consist የሚያደርገው ብሬን እና ስፒናል ኮርድ ነው እንጂ ሄርት እና ብለድ ቬዝል ስንመለከት ካርዲዮቫስኩላር ናቸው። ላንግ እና ኤርዌይ ሪስፓይሬቶሪ ናቸው። ስቶማክ ኤንድ ኢንቴስታይንስ ደግሞ የዳይጀስቲቭ ሲስተም ኦርጋንስ ናቸው። ሴንትራል ነርቨስ ሲስተም ስንል ብሬን እና ስፒናል ኮርድ በዋናነት የሚጠቀሱ ናቸው ማለት ነው። ኦኬ ቀጣይ ጥያቄ how does the immune system differentiate between self and non-self cells? A. by secreting hormones, B. by recognizing antigens
on non-self cells, C by breaking down food, D by facilitating movement. ሶ በሰውነታችን ላይ on the surface of cells አንቲጀንስ አሉ። እነዚህ አንቲጀንስ ምንድን ናቸው? የተለያዩ ቅድም ኢንቬደርስ ያልናቸው ፓቶጂንስ ያልናቸው ነገሮች ሲመጡ ምንድነው የሚያደርገው? ስካን ያደርጋል። ላይክ እንደ አይዲ ታግስ ማለት ነው። ስካን ያደርግና የትኛው ቢላንግ ያደርጋል የሚለውን ስካን አድርጎ ያውቃል ማለት ነው። ሶ በዋናነት የዚህ ስራው ምንድን ነው? by recognizing antigens on non-self cells ነው። so recognize ያደርጋል ቅድም እንዳልነው ማለት ነው። ዴን አላስፈላጊ የሆኑ ጀርሞችን ይከለክላቸውና ሰውነታችንን ፕሮቴክት ያደርጋል ማለት ነው። ኢ ላይ ስንመለከት by secreting hormones ይላል። ይሄኛው የሆርሞን ሲግናሊንግ ነው። ምንም ከኢሚዩን ሲስተም ጋር የሚገናኝ ነገር የለው። ሲ ላይ by breaking down food ይሄ ስቲል ደግሞ ዳይጀሽን ነው። by facilitating movement ነው። ሶ ሙቭመንት ነው። ሶ ከኢሚዩን ሲስተም ጋር የሚሄደውና ትክክለኛ መልስ ቢ ይሆናል ማለት ነው። Okay, which statement about respiratory system is true? A, primary organ is the liver. B, regulates blood pressure. C, breaks down food. D, primary function is to exchange oxygen and carbon dioxide. So, respiratory system primary function ምንድን ነው? exchange of oxygen and carbon dioxide ነው። so it taking in oxygen then removing carbon dioxide. so this is the fundamental reason we breathe. so respiratory system ላይ ከቅድም ጀምሮ እያልን ያለ ነው ምንድን ነው? breathe. so breathe ላይ ደግሞ fundamental የሆነ ስራ ምንድን ነው? exchanging ነው። exchange of ምን? oxygen and carbon dioxide. so ሌሎቹን ስንመለከት እነዚህ መልስ ሊሆኑ አይችሉም ማለት ነው። so the primary organ ራሱ ብለን ብንል የሪስፓይሬቶሪ ሲስተም ምንድነው? ለንግ ነው። so liver primary organ አይደለም። ቢ ላይ ደግሞ it regulates blood pressure ይላል። so ይሄ ደግሞ mostly regulated by the heart ነው እንጂ በሪስፓይሬቶሪ ሲስተም አማካኝነት አይደለም። ሲ ላይ breaks down food, still digestion ነው። 15 which organ filters waste products from the blood in the excretory system? so ይህንን ከቅድም ጀምሮ ስቲል እያልነው ያለው ነገር ነው። kidneys contain millions of tiny filters ወይ ደግሞ ኔፍሮንስ የሚባሉትን ማለት ነው። ኔፍሮኖች አሉ። እነዚህ ኔፍሮኖች ምንድናቸው የሚያደርጉት? ቶክሲኖችና ዌስት የሆኑ ፕሮዳክቶችን ማቴሪያሎችን ሪሙቭ ነው የሚያደርጉት ማለት ነው። ሶ በዋናነት ዌስት የሆነ ፕሮዳክት ሪሙቭ የሚያደርገው ፊልተር የሚያደርገው ኪድኒ ነው። ላንግ ስንመለከት ላንግ ሪሙቭ የሚያደርገው ዌስት የሆኑ ፕሮዳክቶችን ሳይሆን በብለድ ውስጥ ያሉትን ሳይሆን ካርቦን ዳይኦክሳይድ ነው ሪሙቭ የሚያደርገው ላንግን ስንመለከት ማለት ነው። CO2 ነው። ምክንያቱም ሞር የሚገናኘው ከሪስፓይሬቶሪ ሲስተም ስለሆነ በሪስፓይሬቶሪ ሲስተም አማካኝነት ደግሞ ከሰውነታችን የሚወገደው ካርቦን ዳይኦክሳይድ ስለሆነ ያንን ለዛ ሪስፖንሲብል ሊሆን ይችላል ማለት ነው ላንግ። ስተማክ እንዲሁም ደግሞ ሊቨር ስንመለከት ስንመለከት ፕሮሰስ ያደርጋሉ ኒውትሪየንት እና ቶክሲኖችን ፕሮሰስ ያደርጋሉ። ነገር ግን they don't filter blood for urine production ለዩሪን ፕሮዳክሽን ወይንም ኤክስክሬቶሪ ሲስተም ላይ ኪድኒ ነው ማለት ነው ይህንን ስራ የሚሰራው። 16 the pancreas is part of which body system? A, endocrine system. B, digestive system. C, nervous system. D, urinary system. so pancreas
ፓወር ኦፍ ዊች ባዲ ሲስተም የሚለውን ስንመለከት ሜንሊ የኢንዶክሪን ሲስተም ነው ፓንክሬስ ቢካውስ የተለያዩ ሆርሞኖች እዚህ ጋር ፕሮዲስ ይደረጋሉ ላይክ ኢንሱሊን እና ግሉካገን የሚመረቱት በፓንክሬስ ውስጥ ነው። ሶ ሜንሊ ኢስ ፓርት ኦፍ ኢንዶክሪን ሲስተም ነው፣ ግን ስቲል ኦልሶ ፓርት ኦፍ ዳይጀስቲቭ ሲስተም ነው። ነገር ግን ኢትስ ሮል ኢን ኢንሱሊን ፕሮዳክሽን ሜክስ ሞር ኢንዶክሪን ላይ እንድናካትተው የሚያደርገን ማለት ነው። ነርቭስ ሲስተም እና ዩሪነሪ ሲስተም ስንመለከት ምንም ዳይሬክት የሆነ ሮል የለውም ከሁለቱም ጋር ማለት ነው። ፓንክሬስ ከሁለቱም ጋር የለውም። ኢትስ ዋን ፓወር ኦፍ ዳይጀስቲቭ ሲስተም ቢሆንም እንኳን ሞር ሮሉ ግን የኢንዶክሪን ሲስተም ነው፣ ምክንያቱም ሆርሞኖች ይመረታሉ። ሶ ትክክለኛ መልስ ኤ ነው። ኦኬ 17 gallbladder belongs to which body system? A. muscular system, B. respiratory system, C. skeletal system, D. digestive system. So በየትኛው ውስጥ ነው ጋል ብላደሩ የሚገኘው በባዲ ሲስተማችን ውስጥ? ሶ እንግዲህ ኢት ስቶርስ ባይል አለ። የጋል ብላደር የሚባለው በዋናነት ስራው ምንድን ነው? ፋትን ብሬክዳውን ማድረግ ነው። ፋትን ብሬክዳውን ማድረግ ነው በዳይጀሽን ጊዜ ማለት ነው። ሶ ዳይጀሽን ሲካሄድ ፋት ብሬክ ዳውን ይደረጋል። ከዛ በኋላ ባይል ስቶር ያደርጋል ማለት ነው። ሶ በዋናነት ይሄ ጋል ብላደር ቢሎንግስ ቱ ዊች ባዲ ሲስተም የሚለውን ስንመለከት ዲ ነው፣ ዳይጀስቲቭ ሲስተም ላይ ነው። ዳይጀስቲቭ ሲስተም ላይ ነው። ሌሎችን ስንመለከት ግን ምንም ከመስልስ ጋር ምንም አይነት ግንኙነት የለውም ይህ ጋል ብላደር። እንዲሁም ደግሞ ከብሪዚንግ ወይ ሪስፓይሬቶሪ ሲስተም ጋር እንዲሁም ከስኬሌታል ወይ ከቦን ጋር ምንም አይነት ግንኙነት የለውም ነው። ሶ ዳይጀስቲቭ ሲስተም ነው። ኦኬ 18 the adrenal glands are part of which body system? A. reproductive system, B. musculoskeletal system, C. respiratory system, D. endocrine system. So adrenal gland are part of which body system? Obviously ቅድምም ይህንን ስንመለከት ነበር የኢንዶክሪን ሲስተም ነው። ኢንዶክሪን ሲስተም ነው ቢካውስ እነዚህ አድሬናል ግላንዶች ምንድነው ፕሮዲስ የሚያደርጉት? ሆርሞን ነው ፕሮዲስ የሚያደርጉት። የአድሬናሊን ሆርሞን ነው የሚያመርቱት፣ ወይም ደግሞ ኤፒኒፍሬን የሚባል ሆርሞን ነው የሚያመርቱት። ሶ ሜንሊ እነዚህ አድሬናል ግላንድስ የሚያመርቱት ምንድን ነው? አድሬናሊን ወይም ደግሞ ኤፒኒፍሬን የሚባል ሆርሞን ነው የሚያመርቱ። ሶ ይህ ደግሞ ቦዲያቸውን ሪስፖንድ እንዲያደርግ በስትሬስ ሰዓት ቶሎ ሪስፖንድ እንዲያደርግ የሚያግዝ ሆርሞን ነው። ሶ በዋናነት የኢንዶክሪን ሲስተም አካል ነው ማለት ነው። ኦኬ 19 the spleen is responsible for A. producing red blood cells, B. regulating blood pressure, C. filtering blood and removing old red blood cells, D. secreting digestive enzymes. So ኤ ላይ ፕሮዲሲንግ ሬድ ብለድ ሴልስ ይላል። ሬድ ብለድ ሴሎች ሜንሊ የሚመረቱት ፕሮዲስ የሚደረጉት የት ነው? ቦን ማሮ ውስጥ ነው። ሶ ስፕሊን አያመርታቸውም። ሶ ስፕሊን ደም ፕሮዲስ አያደርግም፣ ሬድ ብለድ ሴል ፕሮዲስ አያደርግም። ሶ ሬጉሌቲንግ ብለድ ፕሬዠር ይላል። ይህ ደግሞ ፕራይመሪ ፋንክሽን ኦፍ ደ ስፕሊን አይደለም። እዚህ ላይ ፊልተሪንግ ብለድ ኤንድ ሪሙቪንግ ኦልድ ሬድ ብለድ ሴልስ ይላል። ይሄኛው ትክክለኛ መልስ ነው። ስፕሊን አዝ ኤ ኪድኒ ፊልተር ያደርጋል፣ ነገር ግን በኤክስክሬተሪ ሲስተም ሳይሆን በኤክስክሬተሪ ሲስተም አይደለም፣ ነገር ግን ፊልተር ያደርጋል። እንደ ኦልሶ ሪሙቪንግ ኦልድ ሬድ ብለድ ሴሎችን ሪሙቭ ያደርጋል። ዲ ላይ ዳይጀስቲቭ ሲስተም ይላል። So enzymes are secreted by the pancreas and also stomach. So ይህም ትክክለኛ መልስ አይደለም። ሶ ትክክለኛ መልስ
C ነው filtering blood and removing old red blood cells. Okay, which is the function of the skin in the integumentary system? A. Producing hormones. B. Regulating body temperature. C. Regulating blood pressure. D. Transmitting nerve signals. So, function of the skin in the integumentary system ላይ ኢንቴግሜንትሪ ሲስተም ላይ ፈንክሽን ኦፍ ደ ስኪን ምንድን ነው? በዋናነት ስኪን ምን ላይ ነው ፈንክሽን የሚያደርገው የሚለውን ስንመለከት ፕሮዲውሲንግ ሆርሞንስ በፍጹም አይደለም። ቢ ሬጉሌቲንግ ቦዲ ቴምፔሬቸር ይህ ትክክለኛ መልስ ነው። ሲ ሬጉሌቲንግ ብለድ ፕሬሸር፣ ትራንስሚቲንግ ነርቭ ሲግናልስ አይደለም። Question number 21. The trachea is commonly known as A. Windpipe. B. Food pipe. C. Kidney tube. D. Blood vessel. So mainly trachea ምን ተብሎ የሚጠራው ዊን ፓይፕ ተብሎ የሚጠራው ቢካውስ trachea ላሪንክስ ከላንግ ጋር እንዲገናኝ የሚያደርግ ኮኔክት የሚያደርግ ነው። ሶ በዛ ምክንያት ነው ዊንድ ፓይፕ ተብሎ የሚጠራው ማለት ነው። ነገር ግን ሌሎችን ስንመለከት ፉድ ፓይፕ የሚባለው ኤሰፈገስ ነው። ኤሰፈገስ ፉድ ፓይፕ ተብሎ የሚጠራው ፉዱ በዛ ፓይፕ አማካኝነት ስለሚገባ ማለት ነው። ሲና ዲን ደግሞ ስንመለከት ኪድኒ ቲዩብ ኤንድ ኦልሶ ብለድ ቬዝልስ እነዚህ ሜንሊ ሪፌር የሚያደርጉት ዩሪነሪ ኤንድ ኦልሶ ሰርኩሌተሪ ሲስተም ነው እንጂ ከዚህ ጋር አያያዝም ማለት ነው። ሶ ትራኬ የዊንድ ፓይፕ ተብሎ ይጠራል ማለት ነው። ሶ ትክክለኛ መልስ ዲ ነው፣ ኤ ነው። 22 which organ produces insulin in the endocrine system? A. liver. B. pancreas. C. spleen. D. thyroid gland. So A, C and D እነዚህ ሌላ ፋንክሽን ነው ያላቸው ወይም ሌላ ሩል አላቸው። ነገር ግን ሜንሊ ኢንሱሊን ፕሮዲውስ በማድረግ በዋናነት ፓንክሬስ ነው ቦታውን የሚይዘው ማለት ነው። ፓንክሬስ ነው። ሶ ስፔሲፊክ ሴል ቤታ ሴልስ የሚባሉት አሉ በፓንክሬስ ውስጥ ማለት ነው። ሶ እነዚህ ሴሎች ሞኒተር ያደርጋሉ፣ በፓንክሬስ ውስጥ ሞኒተር ያደርጋሉ። እነዚህ ሞኒተር የሚያደርጉት እንግዲህ ምንድን ነው? ብለድ ሹገር ነው። ብለድ ሹገር ሞኒተር በማድረግ ኢንሱሊን ሪሊስ እንዲደረግ ያደርጋሉ ማለት ነው። when it's too high ሪሊስ እንዲደረግ ያደርጋሉ ማለት ነው። ሶ ትክክለኛ መልስ ሲ ነው፣ ሶሪ ቢ ነው። 23 which of the following is not a major organ of the respiratory system? ሶ የሪስፓይሬቶሪ ሲስተም ሜን ኦርጋን ያልሆነው የትኛው ነው? ለንግ ሜን ኦርጋን ነው። ኦኬ ሶ ትራኬ ስንመለከትም ኢዝ ዋን ኦፍ ዘ ሜጀር ኦርጋን ነው። ምክንያቱም በሪስፓይሬቶሪ ሲስተም እሱም ሮል ስላለው ማለት ነው። ቅድም እንዳይነው ዊንድ ፓይፕ ላይ በዛ አማካኝነት ስለምናገኝ ኦክሲጅን ሲገባ አየር ሲገባ በዛ አማካኝነት ስለሆነ ማለት ነው። ሊቨር ስንመለከት ሊቨር ፓርት ኦፍ ዳይጀስቲቭ ሲስተም ነው እንጂ እዚህ ጋር ምንም ሮል የለውም። ብሮንኪ ስንመለከት እነዚህ ላንግ ትራኬ and also ብሮንኪ ዳይሬክት የሆነ ፓዝዌይ ናቸው ለአየር ማለት ነው። ሶ እነዚህ ኦርጋኖች ናቸው፣ የሪስፓይሬቶሪ ሲስተም ኦርጋኖች ናቸው። 24 the coccyx is commonly known as so A. tailbone, B. hip bone, C. skull, D. shin bone. so ይሄ ካኪክስ የሚባለው ምን ተብሎ ነው የሚጠራው? ቴል ቦን ተብሎ ነው የሚጠራው። ቴል ቦን ተብሎ ነው የሚጠራው። ሌላ ስሙ it's located at the very bottom of the vertebral column. እነዚህ ኮለምኖች አሉ። ሶ ከታችኛው ቬሪ ቦተም ላይ የሚገኘው ቨርተብራል ኮለምን ነው ይሄ ካኪክስ የሚባለው። ሶ ከመሊ ደግሞ የሚታወቀው በቴል ቦን ተብሎ ነው ማለት ነው። ቴል
ቦን ተብሎ ማለት ነው እዚህ አካባቢ ያለው ነው። በደንብ እነዚህ ነገሮች እንዳስረዳችሁ ከፈለጋችሁ ጻፉልኝ። ሌላም ጥያቄ ወደፊትም ስለምሰራ ብዙ እንደዚህ አይነት ጥያቄዎች እናገኛለን። ኦኬ 25 the larynx is commonly known as a voice box, b windpipe, c food pipe, d spinal cord. ይሄ ላሪንክስ ምንድነው? ቮካል ኮርዶችን ነው ኮንቴን የሚያደርገው። እነዚህ ኮርዶቹ ደግሞ ቮካል ኮርዶቹ ቫይብሬት ያደርጋሉ። በዛ ቫይብሬሽን አማካኝነት ነው ሳውንድ ፕሮዲስ የሚደረገው። በዚህ አማካኝነት በዚህ ኬስ የላሪንክስ ኮመንሊ ናውን አስ ቮይስ ቦክስ ተብሎ የሚጠራው ማለት ነው። ዊንድ ፓይፕ ትራኬ ቅድም እንዳየነው ነው። ፉድ ፓይፕ ደግሞ ኤሶፋገስ ነው። Question number 26. The mandible is commonly known as A. Jawbone, B. Shoulder blade, C. collarbone. Mandible jawbone ተብሎ የሚጠራው shoulder blade ቢን ስንመለከት ስካፑላ ነው። ይሄኛው ስካፑላ ነው። ይሄኛው ስካፑላ ነው። ኮላርቦን ስንመለከት ደግሞ የክላቪክል ነው። ክላቪክል ሂቦን ፔልቪስ ማንዲብል ደግሞ ስፔሲፊካሊ ሎወር ጆ ቦን ነው እንትን የሚያደርገው። the only movable bone in the skull ይሄኛው ጆ ቦን ማንዲብል ተብሎ የሚጠራው ነው ማለት ነው። እነዚህ ነገሮችን ኮመን ኔሞችን አንድ ላይ በቴሌግራም ግሩፕ ላይ አታች አደርግላችኋለሁ። እዛም ቼክ ማድረግ ትችላላችሁ ሁሉንም አንድ ላይ። the coccyx consists of how many fused vertebrae? A4, B5, C6, D7. እነዚህ in most humans እነዚህ the tailbone የሚባሉት ወይ ካኪክስ አራት ስሞል ከሆኑ ፊውስድ ቨርተብራል ሴግመንቶች ነው የሚሰሩት። in most humans እነዚህ tailbone ቅድም ያልነው ወይም ደግሞ the calyx ከአራት ስሞል ከሆኑ ፊውስድ ቨርተብራል ሴግመንቶች ነው የሚሰራው ማለት ነው፣ ወይ ፊውስድ የሚሆነው። ትክክለኛ መልስ 4 ነው። ነገር ግን አሁን እዚህ ጋር ሰክረም ለምሳሌ ብንመለከት has 5 fused vertebrae ያለው፣ ነገር ግን ቲፒካሊ ካኪክስ ኦር ቴልቦን አራት ነው ማለት ነው። ትክክለኛ መልስ ኤ ነው። Okay, the tibia is commonly known as A. shin bone, B. thigh bone, C. arm bone, D. collar bone. A tibia commonly shin bone ተብሎ ነው የሚጠራው። shin bone ተብሎ ነው የሚጠራው። thigh bone የሚባለው femur ነው። femur then arm bone የሚባለው ደግሞ humerus ነው። humerus ወይም ደግሞ radius ተብሎ ይጠራል። አሊያም ሶስተኛ ዩልና ተብሎ ይጠራል ማለት ነው። ኮላር ቦን ደግሞ ቅድም እንዳይነው clavicle ነው። ኦኬ 29 The patella is commonly known as A. kneecap, B. hip bone, C. elbow bone, D. collarbone. ይሄ ፓቴላ የሚባለው በጣም ቲክ ነው፣ እንዲሁም ደግሞ ሰርኩላር የሆነ ቦን ነው። ሜንሊ ፕሮቴክት ያደርጋል ምኑን ኒጆ ጉልበት ላይ ያለውን ማለት ነው። በዛ ምክንያት ኒካፕ ተብሎ የሚጠራው ማለት ነው። ኒካፕ የሚባለው ፓቴላ ነው። ኒካፕ ፓቴላ ነው። ቲክ የሆነው እቺ ሰርኩላር የሆነችው ቦን ማለት ነው። ትክክለኛ መልስ ኤ ነው። ኦኬ the last not the least
The maxilla is commonly known as A. the upper jawbone, B. lower jawbone, C. skull, D. shin bone. ኦኬ ይህ ማክሲላ የሚባለው የአፐር ጆ ቦን ነው። አንደኛ it forms the upper jaw and also holds the upper teeth in place። የማክሲላ የሚባለው ማለት የላይኛው መንጋጋ። ሶ እነዚህ lower jaw bone የሚባለው ቅድም እንዳይ ነው mandible ነው። then skull is the entire head structure ሙሉን የሚይዘው ሲሆን ነው skull cranium and also faceን ጨምሮ ማለት ነው። shin bone ሲሆን ደግሞ ቲቢያ ተብሎ ይጠራል ማለት ነው። የዛሬው ቆይታችን ይመስል ነበር። ስንቱን ጥያቄ በትክክል መለሳችሁ የሚለውን ኮሜንት ሴክሽን ላይ ጻፉልኝ። ፈተናው ሲቃረብ ጭንቀት ሊሰማችሁ ይችላል። ነገር ግን ጭንቀታችሁን ወደ ስራ ቀይሩት፣ ተግብሩት፣ ሳምቲንግ ኒው ፍጠሩ። መጨነቅ ብቻ ሳይሆን ያንን ጭንቀት ኦቨርካም ለማድረግ ማድረግ ያለባችሁ ምንድነው? ማጥናት ነው። ብዙ ጥያቄ መስራት ነው። ያልገባችሁን ደግሞ እዚህም ቢሆን መጠየቅ ነው። ሶ አሁን የምታሳልፏት እያንዳንዱ ደቂቃ ለነገው ውጤታችሁ በጣም ወሳኝ እንደሆነች በጣም እወቁ። እኛም ከመጀመሪያው እንዳልኳችሁ እስከ መጨረሻው ከጎናችሁ ነን። ለበለጠ ዝግጅት ደግሞ እነዚህን ጥያቄዎች በፒዲኤፍ ለማግኘት የቴሌግራም ቻናላችንን ኢትዮኤ+ ተቀላቀሉ። ቪዲዮ ለጓደኞቻችሁ እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በርታችሁ አጥኑ። ቸርን ሰንብቱ። ድል ለሁላችሁም ይሁን። ቻው።